ባሏን ያለ ምክንያት ትዳር ፍቼ ጠየቀች እንደሆነ አይደለም ጀነት ልገባ የጀነትን ሽታ እንኳን አትቀምሰውም ብለዋል። ያለ ምክንያት ምንም ብድግ ብላ ስታበቃ በቃ ፍታኝ አለ። ለምን ምክንያት የላት በቃ ፍታኝ ነፃነቴን ፈልጋለሁ ምናምን ነፃነትሽን የገፈፍኩሽ ለምን ሲል ምክንያት የላት ዝም ብላ ተነስታ ፍታኝ አለች እንደሆነ ብለው አስጠንቀዋል። እነዚህና መሰል ነገሮች ትዳሩን አጥብቀው ይዙታል። ويحملانه على العشرة بالمعروف لما أراد ابن عمر أن يطلق زوجته ابن عمر يساتشو لج مستاتشون مفتات فلقوا لأنه لا يحبها هون يمجمروا سيتيه ያልወደደችው እንደሆነ ባሏን አልወደህም ማትበለው ነው። በተቻለ መጠን መልካምነቱን እያሰበች ጥፋቱን እያረመችና እንዲታረም እያደረገች በፍቅር መኖር እስላማዊ ስርዓትና መርህን ጠብቆ መኖር ነው የሚያዋጣው። ቤቶች በብዛት የገነቡት በዚህ ነውና ነው የዑመር መልእክት ረዲየላሁ ዐንሁ። ሌላ ጊዜ ደግሞ ልጃቸው ሚስታቸው መፍታት ፈለጉ ኢብኑ ዑመር قال له عمر አባትየው أو كل البيوت بنيت على الحب ለምንድን ነው የምትፈታህ ሲሉ ጠላኋት አለ። ሁሉም ቤት በፍቅር ላይ የተገነባ ይመስልሃል? አመሰራረቱ ፍቅር ሊሆን ይችላል። ፍቅር ባይኖር አይፈልጋትም አያገባትም። ከዚያ በኋላ ደግሞ አብረው በሚኖሩበት ሰዓት በሚያየው ነውር በምታየው ነውር በሚፈጠረው ነገር ምናምን ያ ነገር ሊመንምንና ሊቀንስ ይችላል። እሺ ሁሉም ቤቶች በሙሉ በፍቅር ተጀምሮ በፍቅር ተገንብቶ በዛው የሚቀጥሉ መሰለህን ያ ኢብኑ ዑመር አሉትና فأين المروءة والتذمم ሙሩአው የታለ ተዘሙሙስ የታለ አሉ። ሙሩአ ማለት ሰብአዊ ክብርህን መጠበቅ ማለት አያገሌ እኮ የልጆቹን እናት ፈታት ውርደት። አተዘሙም ብሎ ማለት መዘመተ አላህ ወመዘመተ ናስ የሰዎችን ወቀሳ የአላህን ወቀሳ መፍራቱስ የታለ? ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ